የአሜሪካው ፕሬዝዳንት ትራምፕ የቻይና ቆይታና በቤጂንግ ያደረጓቸው ሁለት አስገራሚ ነገሮችም አንደኛው እዚህ ጋር የምትመለከቱት በቤጂንግ በተደረገላቸው የራት ግብዣ የቻይናው ፕሬዝዳንት መቀመጫቸውን ለቀው ሲሄዱ፣ በሌላ በኩል ደግሞ የአሜሪካው ፕሬዝዳንት የቻይናው ፕሬዝዳንት የማስታወሻ ደብተር ሲያገላብጡ ታይተዋል። አስገራሚው ነገር ደግሞ ከፕሬዝዳንት ትራምፕ ጋር ወደ ቤጂንግ የተጓዙ የልዑካን ቡድን ቤጂንግን ለቀው ሲወጡ ወደ ፕሬዝዳንቱ ኤርፎርሷን አውሮፕላን ከመሳፈራቸው በፊት ከቤጂንግ የተሰጣቸውን ስጦታ ላፕቶፕ፣ ስልክ፣ ጌጣጌጥና የተለያዩ ውድ የተባሉ ቅርሶችን ጨምሮ አውሮፕላን ማረፊያ ግቢ ውስጥ በሚገኝ ቆሻሻ መጣያ ገንዳ ውስጥም ሲጥሉ ታይቷል። ይህም ደግሞ የሆነው የትኛውም የቻይና ሰራሽ እቃዎችን ወደ ፕሬዝዳንቱ ኤርፎርሳን አውሮፕላን ውስጥ ይዞ መግባት አይቻልም ተብሎ በተሰጣቸው መመሪያ ነው። ታዲያ እነዚህ የልዑካን ቡድንም ወደ ቤጂንግ ከማቅናታቸው በፊት አሜሪካ ውስጥ ይጠቀሙበት የነበረው የግል ተንቀሳቃሽ ስልካቸውን ቤታቸው ጥለው እንዲሄዱም ተደርጎም ይዘውት የማያውቁትን አዲስ ስልክ ሲጠቀሙ እንደነበረም ተነግሯል። ታዲያ ይህ የፕሬዝዳንቱን ድርጊት እንዴት አያችሁት? ሀሳባችሁን አስቀምጡልኝ።